10 የራሺያ መሪዎችና አስደናቂ ባህሪዎቻቸው። አንደኛ ኢቫን ዘሩሲ፣ አራተኛው ወይም ኢቫን ዘቴሬበል ይባላል። የሩሲያን ግዛት ያሰፋና በቁጣው ልጁን የገደለ በጭካኔውና በቁጣው ይታወቃል። ነገር ግን ብልህና የተማረ ነበረ። ኢቫን ዘሩሲ የቼዝ ጨዋታን እጅግ አድርጎ የሚወድ ሲሆን በአንድ ወቅት ባላንጣው በቼዝ ጨዋታ ሲያሸንፈው በቁጣ ጥይቱን አጠጥቶታል። ይህን ንዴትና ቁጣው መቆጣጠር የማይችል የራሺያ መሪ ኢቫን ዘሩሲ በቁጣ የልጁን ሕይወት መቅጠፉ ይነገራል። ይህም በሩሲያ ታሪክ እጅግ አሳዛኝ ተደርጎ ይወሰዳል። በአንድ ወቅት ኖቭጎሮድ ከተማን ሲቆጣጠር የከተማውን አብያተ ክርስቲያን ደውል በሙሉ አውርዶ በመደወል ህዝቡን ቀጥቶታል። ይህ ቁጣውን ሰው በመግደል የሚያበርደው መሪም ራሺያን ከ1553 እስከ 1584 ዓ.ም አስተዳድሯል። ነሐሴ 25 ቀን ተወለደ። በ1533ም የሞስኮ ግራንድ መስፍን ሆኖ ሲሾም ገና የ3 ዓመት ልጅ ነበር። በ1547ም የሩሲያ የመጀመሪያ ዘር ሆነ። በ1584 መጋቢት 28 ቀን በሞስኮ እንደሞተ ይነገራል። ነገር ግን የሞቱ መንስኤ እስካሁን ድረስ አወዛጋቢ ነው። አንዳንዶች በስትሮክ ወይም ደግሞ በአይምሮ ውስጥ ደም መፍሰስ ሲሉ፣ ሌሎች ደግሞ በፖለቲካ ተቃዋሚዎቹ ተመርዞ እንደሞተ ሲናገሩ፣ ከዚህ በተለየ ደግሞ ኢቫን ዘሩሲ አራተኛው በህይወት ዘመኑ በተለያየ በሽታ ሲጠቃ ስለነበር ያን እንደ መንስኤ ያነሳሉ። ሁለተኛ ታላቁ ፒተር ወይም ደግሞ ፒተር ዘ ግሬት ጥርስ ሰብሳቢ በመባል ይታወቃል። ታላቁ ፒተር የተወለደው ሰኔ 9 1672 እንደ አውሮፓውያን አቆጣጠር ሲሆን ወደ ስልጣንም የወጣው በ1682 እንደ አውሮፓውያን አቆጣጠር ነው። ታላቁ ፒተር እጅግ አስደናቂ ባህሪ ያለው ሲሆን ይህም ለጥርስ ህክምና ያለው ከፍተኛ ፍላጎት ሲሆን በዚህም ሳቢያ የሰዎችን ጥርስ ሰብስቦ ያስቀምጥ እንደነበር ይነገራል። ሌላው የታላቁ ፒተር አስደናቂው ነገር የጺም ግብር ነው። ሩሳውያን አውሮፓውያን እንዲመስሉ ካለው ፍላጎት በመነሳት ሩሳውያንን የጺም ግብር ያስከፍላቸው ነበር። ታላቁ ፒተር ለመርከብ ስራ ፍቅር ስለነበረው በወጣትነቱ ወደ ኔዘርላንድ በመሄድ የመርከብ ስራን ተምሯል። ይህንን ስም ያገኘው ሩሲያን ለማዘመን ቁርጠኛ ጉልበት ያለው እና ጀብደኛ መሪ በመሆኑ ነበር። ታላቁ ፒተር በስልጣን ዘመኑ ሩሲያን ያዘመነና ሴንት ፒተርስበርግን የገነባ ነው። ታላቁ ፒተር በየካቲት 8 1725 እንደ አውሮፓውያን አቆጣጠር በጤና ችግሮች እንደሞተ ይገለጻል። ምናልባትም በኩላሊት ወይም በሳምባ ምች እንደሆነ ይነገራል። ለሶስተኛ ደረጃ ላይ የምናገኛት ካትሪን ታላቋ በሩሲያ ታሪክ ውስጥ የመጀመሪያ ሴት መሪ ስትሆን ግንቦት 2 ቀን በ1729 ዓ.ም እንደ አውሮፓውያን አቆጣጠር ተወለደች። ካትሪን ታላቋ ምንም እንኳን ራሻዊት ብትሆንም እንደ ጣሊያን ኮረዶች ሮማንቲክ አፍቃሪ እንደነበረች ይነገርላታል። ከብዙ ጉብሎች ጋር ብዙ ግንኙነት ነበራት። እነዚህም ወንዶች በከፍተኛ ጥንቃቄ የሚመረጡ ሲሆን ቅድመ ምርመራ ይደረግላቸው ነበር። አልጋ ላይ በጥሩ ሁኔታ ያስደሰታት ጉብል ሰፊ መኖሪያ ከብዙ አገልጋዮች ጋር ይሸለም ነበር። በዚህም እጅግ ትታማ ነበር። እንዲሁም ካትሪን ታላቋ የኦፔራ ሙዚቃን እጅግ አርጋ ታፈቅራለች። ሌላው የካትሪን አስደናቂ ባህሪ የፈረስ ፍቅሯ ሲሆን በፈረስ ግልቢያም የሚወዳደራት አልነበረም። በመኖሪያ ቦታዋም በቁጥር በውል የማይታወቁ እጅግ ብዙ ፈረሶች ነበሯት። ካትሪን ታላቋ በስትሮክ ወይም የአይምሮ ደም መፍሰስ ህዳር 17 ቀን 1796 እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት እንደተለየች ይታመናል። አራተኛው አሌክሳንደር አንደኛ አቋም የለሹ መሪ በመባል ይታወቃል። የተወለደው ታህሳስ 23 ቀን 1777 እንደ አውሮፓውያን አቆጣጠር ሲሆን ስልጣን የያዘው መጋቢት 23 ቀን በ1801 እንደ አውሮፓውያን አቆጣጠር ነው። በተለዋዋጭና ውስብስብ ስብዕና ይታወቃል። በአንድ ወቅት ሊብራል፣ በሌላ ወቅት ደግሞ ወግ አጥባቂ ነበር። ናፖሊዮንም በመቃወም ሩሲያን የመራ እንዲሁም የአውሮፓን ካርታ የቀየረ መሪ ነው። አሌክሳንደር አንደኛ በታንጋሮግ ከተማ ታህሳስ 1 ቀን በ1825 እንደ አውሮፓውያን አቆጣጠር በታይፈስ በሽታ እንደሞተ ይታመናል። አምስተኛ ኒኮላስ ሁለተኛ ወይም ደግሞ የራሻ የምንጊዜውም ደካማው መሪ በሚል ቅጽል ስሙ ይታወቃል። ግንቦት 18 ቀን በ1868 እንደ አውሮፓውያን አቆጣጠር የተወለደው ይህ መሪ በሩሲያ ታሪክ ደካማው መሪ፣ ሀገር ማስተዳደር የማይችል መሪ በመባል ይታወቃል። ነገር ግን በተቃራኒው ቤተሰቡን በማስተዳደር እንከን ያልተገኘለት መሪ ሲሆን ለሩሲያ አብዮት ያስከተለው ደካማ አመራር የመጨረሻው መሪ ነበር። ኒኮላስ ሁለተኛና ቤተሰቡ ሐምሌ 17 ቀን በ1918 እንደ አውሮፓውያን አቆጣጠር በቦልሼቪኮች በጥይት ተመተው ተገድለዋል። ቭላዲሚር ሌኒን በስድስተኛ ደረጃ ላይ የተቀመጠው ይህ የራሺያ መሪ ድመት አፍቃሪው የሚል ቅጽል ስም አለው። ሚያዝያ 22 በ1870 እንደ አውሮፓውያን አቆጣጠር የተወለደው መሪ በህዳር 8 ቀን በ1917 ስልጣን ላይ ወጥቷል። አብዮታዊ ጽኑና ፖለቲካዊ ስትራቴጂስት ነበረው። ቭላዲሚር ሌኒን የቺዝ ፍቅር የነበረው ሲሆን በስደት በነበረበት ጊዜ ከሌሎች የፖለቲካ ሰዎች ጋር ይጫወት ነበር። ቭላዲሚር ሌኒን ለድመት ካለው ፍቅር የተነሳ በቤት ውስጥ እጅግ በጣም ብዙ ድመቶች ነበሩት። ቭላዲሚር ሌኒን ለእጽዋት ጥናትና ምርምር ከፍተኛ ፍላጎት ነበረው። በዚህም ምክንያት በስደት በነበረበት ወቅት የተለያዩ እጽዋትን ያጠና ነበር። ቭላዲሚር ሌኒን በጥር 21 ቀን በ1924 እንደ አውሮፓውያን አቆጣጠር በስትሮክ ወይም ደግሞ የአይምሮ ደም መፍሰስ ችግር ምክንያት ከዚህ ዓለም በሞት ተለይቷል። ሰባተኛ ጆሴፍ ስታሊን ወይም አምባገነኑና ጨካኙ መሪ በመባል ይታወቃል። ይህ ጨካኝና አምባገነኑ
አምባገነን መሪ የተወለደው በታህሳስ 18 1878 እንደ አውሮፓውያን አቆጣጠር ሲሆን በአንድ በኩልም ጥሩ ፖለቲካዊ ስሌት ያለው ነበር። ይህ መሪ የሶቪየት ህብረት መሪ የሆነው በ1920ዎቹ አጋማሽ ላይ ነው። የሶቪየት ህብረትን በሁለተኛው የዓለም ጦርነት የመራ በሚሊዮኖች የሚቆጠሩ ሰዎችን የገደለ መሪ ነበር። ጆዜፍ ስታሊን በወጣትነቱ መጽሐፍ ማንበብ ይወድ እንደነበረም ይገለጻል። እንዲሁም የጆርጂያ ባህላዊ ሙዚቃ አፍቃሪ ነበር። የአየር ትንበያ ላይ ጥሩ ግንዛቤ የነበረውና መረጃዎችን የሚከታተል መሪ ነበር። ጆዜፍ ስታሊንም በስትሮክ መጋቢት 1953 እንደ አውሮፓውያን አቆጣጠር ከዚህ ዓለም ተለይቷል። 8ኛ ኒኪታ ክሩስቼቭ ወይም ደግሞ ደፋሩ መሪ ሚያዝያ 17 በ1894 እንደ አውሮፓውያን አቆጣጠር ተወለደ። በ1953 ጆሴፍ ስታሊን ከሞተ በኋላ የሶቪየት ህብረት መሪ ሆነ። ይህ ደፋር ተለዋዋጭና አወዛጋቢ የራሺያ መሪ የኩባ ሚሳኤል ቀውስን ያስከተለ ነበር። እንዲሁም የስታሊንም የአገዛዝ ስርዓት ያወገዘ ነው። በመስከረም 11 በ1971 በልብ ድካም ሊሞት ችሏል። 9ኛ ሚካኤል ጎርባቾቭ የሰላም መሪ በመባል በራሺያ የሚታወቀው ይህ መሪ ሊበራሊዝምን የሚደግፍ መሪ ነው። ይህ መሪ የተወለደው መጋቢት 2 1931 እንደ አውሮፓውያን አቆጣጠር ሲሆን ስልጣን የተቆናጠጠው በ1985 እንደ አውሮፓውያን አቆጣጠር ነው። የሶቪየት ህብረትን ያፈረሰ የፔሬስትሮይካ የግላስኖስት ፖሊሲዎችን ያመጣ መሪ ነበር። ሚካኤል ጎርባቾቭ ከረጅም ጊዜ ህመም በኋላ ነሐሴ 30 2022 እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት ተለይቷል። በ10ኛ ደረጃ ላይ የምናገኘው ምዕራባውያን በአይነ ቁራኛ የሚመለከቱት እጅግ አደገኛው ሰው ሲሉ የሚጠሩት የቀድሞ የኬጂቢ የስለላ ሰው የአሁኑ የራሺያ መሪ ቭላዲሚር ቭላዲሚሮቪች ፑቲን ነው። ይህ አስደናቂ መሪ እጅግ ብዙ ያልተነገሩ ምስጢራዊ ጉዳዮች ሲኖሩት ይህንንም በቀጣይ ቪዲዮ የምንመለከት ይሆናል።